አብዛኞቻችን በየተሰማራንበት የስራ ዘርፍ እንሰራለን፣ እንለፋለን። ነገር ግን የልፋታችን ያክል ውጤት እያገኘን አይደለም። በዛሬው ቪዲዮ በህይወታችን ፈጣን ለውጥ ማምጣት የምንፈልግ ከሆነ መከተል ያሉብንን 5 ስትራቴጂዎች የምነግራችሁ ይሆናል። ለማታውቁኝ በላይ ሰው እባላለሁ። የባህር ዳር ዩኒቨርሲቲ የሁለተኛ ዲግሪ ተማሪ ነኝ። ላለፉት 1 ዓመታት ያክል ኮንተንት ክሬት በማድረግ እታወቃለሁ። በመሰረቱ ይህ አዲሱ ቻናሌ ነው። ወዴት እንኳን እንደምወስዳችሁ ሳታውቁ ሰብስክራይብ ያደርጋችሁ ክቡራን የቻናሌ ቤተሰቦች ከልብ አመሰግናለሁ። ክብር ይስጥልኝ። እናንተ ሰብስክራይብ በማድረጋችሁ ምንም የምትጎዱት ነገር አይኖርም። ነገር ግን ምናልባት እኔ ለቀጣይ ጉዞ ስለሚያግዘኝ አሁንም ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ፋሚሊ ሁኑን። አራውንድ 80% የሚሆነው የኢትዮጵያ ማህበረሰብ ራሱን በተለያየ ነገር ዲስትራክት በማድረግ ብዙ ስራ እንደሰራ ኮንሲደር የሚያደርግ አንጠፋም። አንድ የሃይማኖት አባት በዚህ ጉዳይ ሲናገሩ ቢዚ ማለት በመሰረቱ ቢንግ አንደር ሳታን ዮክ ማለት ነው። በጥሬው ስንተረጉመው በሰይጣን ቀንበር ውስጥ መሆን እንደማለት ነው። ብዙዎቻችን እንግዲህ ጠዋት ተነስተን ገና ይታወቅ አይደለም ስክሪን ላይ እናፈጣለን፣ ስክሮል እናደርጋለን። ስለዚህ ማህበራዊ ሚዲያ ምን ያህል ዲስትራክት እንዳደረገን አልተገነዘብነውም። እንዲሁም የተለያዩ ለምሳሌ ጊዜያችን የምናቃጥልባቸው እንደ ኳስ፣ የተለያዩ ጌሞች ሊኖሩ ይችላሉ። አንዳንዶቻችን ደግሞ በተለያዩ ሱሶች የተጠመድን አንጠፋም። እንዲሁም ደግሞ ምናልባት ስላለው በሀገራችን እየተፈጠረ ያለው ማህበራዊ፣ ኢኮኖሚያዊ፣ የፖለቲካዊ ቀውሶችን በማስመልከት እኛ ልንፈተው በማንችለው ጉዳይ ራሳችን ቢዚ ስናደርግ እንታያለን እና ይህን በማድረጋችን አይምሯችን ፕሮሰስ ማድረጉን አይተውም። ስለዚህ ኮንሲደር የምናደርገው እንግዲህ ብዙ ስራ እንደሰራን ነው የምናስበው። ነገር ግን ያን ያክል የሚጠበቀውን የታሰበውን ያክል ውጤት እያገኘን አይደለም። ስለዚህ ከእነዚህ ነገሮች ወጠን እንዴት ነው የምንሰራው ስራ ምን ያህል ፍሬ እንዲያፈራ ማድረግ የምንችለው? አብዛኞቻችን ውሏችን የምንጀምረው አንስከጁል በሆነ ወይ ምንም አይነት እቅድ የለንም። እንደነገርኳችሁ ጠዋት ስንነሳ ስልካችን ላይ እናፈጣለን፣ አይናችን አፈጠን፣ ጥርሳችን አግጠን ስክሮል ስናደርግ። ሁለተኛው ነገር ሊሆን የሚችለው ምናልባት ያለንን ስራም እየወደድ ነው አይደለም። አዘ ፕሬዘንት ያለንበትን የሙያ ዘርፍ እንዲሁ ዝም ብለን ማለት ጀስት ተማሪ ካለ ስለ ንግድ ያወራል፣ የተለያዩ ሌክዠሪ የሆኑ ነገሮችን በማየት ያንን ከመመኘት በዘለለ ፕሬዘንት ያለንበትን የሙያ ዘርፍ ፎከስ አድርገን አንሰራም። የያዝነውን ነገር ወይ ፎከስ አድርገን መስራት አለብን፣ አለዛ ለቀን መውጣት አለብን ማለት ነው። እና በዚህ ዘመን በተለይ የተጎዳን ያለንበት ጉዳይ በማህበራዊ ሚዲያ ሌክዠሪየስ የሆነ ላይፍ ይኖራል ብለን የምናስበው አንድ ሰው የእሱን ምናልባት መርጦ ነው ፖስት የሚያደርግልን። ነገር ግን የእኛን እውነታ በማወዳደር እኛ ምንም ለዚህ ዓለም ምንም ቫሊዩ አድ እንደማናረግ ኮንሲደር በማድረግ ራሳችን የምንጠላ ማንጠፋ። የኛ ህይወት ምናልባት ከነሱ ከካሜራ በስተጀርባ ቢወዳደር የኛ ህይወት የተሻለም ሊሆን ይችላል። እኛ የራሳችን ህይወት ከማንም ጋር ልናወዳደር አይገባም። ነገር ግን ምናልባት አዘፓስት ካሳለፍነው ህይወታችን ጋር ነው ራሳችን ማወዳደር ያለብንና አሁን ሞዲፋይ ማድረግ ያሉብንን ነገሮች ማስተካከል ያሉብን። ሌላውና በዋናነት አንዳንዴ የምንጀምራቸው አራውንድ 25 የሚሆን ኃይላችንም የራሳችን ኃይል ወይ መክሊታችን እየተጠቀምነው አይደለም። ስንጀምርም በእምነት አንጀምርም። ፈጣሪ ሊያሳካልን እንደሚችል ያንን ነገር እኛም ልንሰራው እንደምንችል ጥሩ የሆነ እምነት የለንም። በዛ ምክንያት ከአንዱ የስራ ዘርፍ ወደ ሌላው የስራ ዘርፍ ሙቭስን እናደርጋለን አብዛኞቻችን። ሌላው መራቅ ካሉብን ነገሮች መራቅ። እንግዲህ ምናልባት ለህይወታችን የማይጠቅሙ ከሆኑ ቤተሰብም ይሁን ጓደኛም ይሁን የተለያዩ ኔጌቲቭ የሆነ ኢምፓክት በእኛ ላይ ሊያሳድሩ የሚችሉ ማንኛውም አይነት ነገር ይሁን በህይወታችን ቫሊዩ አድ እስካላደረጉ ድረስ ከእንደነዚህ አይነት ነገሮች ራሳችን ማራቅ አለብን ማለት ነው። ሌላው አብዝተን መጨነቅ የለብንም። ብዙዎቻችን ምናልባት ኤክስፔክት የምናደርገው ነገር ግን አቋራጭ ለአብዛኛው ሰው አይሰራም። በላባችን በወዛችን ሰርተን በአጭር ጊዜ የሆነ ነገር ማግኘት እንፈልጋለን። እንድንኖር ነው የተፈቀደውና